ሃይ እንዴት ናችሁ? ሰላም ነው። ዛሬ የማሳያችሁ የውሃ የሲንክ የባዝሩም ሲንክ ሆነ የኪችን ሲንክ ውሃ ፕሬሸሩ በትክክል ራን የማያደርግ ከሆነ ምን የትኛውን ፓርት እንደምትቀይሩ ለማሳየት ፈልጌ ነው። ብዙ ጊዜ ሲንክ ጫፉ ላይ እንትን አለች፣ እቺ እንደ ፊልተር ያላት ጋስኬት ያላት እንትን አለች። ብዙ ጊዜ ቆሻሻ ቢውል ታደርጋለች እና በዚህ በፊልተር ውስጥ ቆሻሻ እንደ ጠጠር ያሉ ነገሮች ቢውል ይሆናሉ። ከዛ ውሃ ማለፍ አይችልም ማለት ነው እሱ ይካላል እና እቺን ስንቀይር የውሃው ፕሬሸር ይስተካከላል ማለት ነው። ያው ብዙ ጊዜ የቤት ባለቤቶች በጣም ቀላል ነች፣ እቺ ርካሽ ነች። ለውሶም ወይም ሆም ዲፖ ቢሄዱ እቺን ገዝተው መቀየር ይችላሉ። እቺን ከቀየሩ የውሃው ፕሬሸር ይመለሳል ማለት ነው። ውሃውን በደንብ ራን በስነ ስርዓት አያደርግም፣ በትንሽ ነው ራን የሚያደርገው፣ ፕሬሸር የለውም ማለት ነው። ምክንያቱም ይሄንን ከፍተን ስናወጣው ይሄንን ፓርት አፈር ቢልድ ያደረጋለ፣ አፈር ወይም የሆነ ቆሻሻ ውስጥ ቢልድ ያደረጋለ ማለት ነው። አሁን እንዴት ተደርጎ እንደሚቀየር አሳያችኋለሁ ማለት ነው። ኦኬ ቻናል ላክ ነው የምንጠቀመው እሱን ለመቀየር። መጀመሪያ አሁን እንዘጋና እቺን እናወጣለን። እቺን እናወጣና ፊልተር አላት ውስጧ ብዙ አፈር ቢውልድ አድርጋለች። ያ ብዙ እንደ ጠጠር ያለ ነገር ወይም አፈር ውስጡ ቢውልድ አድርጓል። ይሄው እንደምታዩት ውስጡ አፈር ወይም እንደ ትናንሽ ጥቃቅን ጠጠር ያሉ ነገሮች ቢውልድ አድርጓልና የውሃውን ፕሬሸር እንዳያልፍ የሚያደርገው ይሄ ነው። ይቺን ያው በርካሽ መቀየር ይችላሉ። ምክንያቱም ለዚህ ብለው ፕላምበር ከመጥራት ብዙ ብር ከሚከፍሉ ራሱ ሄደው እቺን ገዝተው እቺን ብቻ መቀየር ይችላሉ። እቺን ከቀየሩ የውሃው ፕሬሸር ይስተካከላል ማለት ነው። በጣም ርካሽ ነው። ምናልባት ከበዛ 5 ብር ምናምን ቢሆን ነው። እቺን ነው የሚቀይሩት ማለት ነው። አሁን እንቀይርና እናያለን ውጤቱን። ኦኬ አሁን እስቲ አሁን የውሃው ፕሬሸር ተመለሰ ማለት ነው። የውሃው ፕሬሸር በኖርማል ተመለሰ ማለት ነው። የውሃው ፕሬሸር ተመለሰ ማለት ነው በኖርማል። ይሄ ቪዲዮ ጠቃሚ ከመሰሉት ላይክ እና ሼር አድርጉ። አመሰግናለሁ። ታንኪዩ